የትዳር ህይወት ውስጥና የፍቅር ህይወት ውስጥ ሲጀመር ሴክስ ግዴታ የሆነ ነገር ነው። ሴክስ በጣም ግዴታ የሆነ ነገር ነው። ማን በቃ አላረግ የሚል ሰው አለ ብዬ አላስብም። ግዴታ ነው። እና ሴክስ በምታደርጉበት ሰዓት ማለት ነው ባለቤቱ ወይም ፍቅረኛ ሁና ብርድ ልብስ ተሸፋፍናና መብራት ጠፍቶ ታዲያ ምኑን አረገው? ምኑን ተደሰተ? ታዲያ ምኑን ተደሰተ እንዴ? አይንሽን እያየ ካልሆነ እያየሽ ፊትሽን በቃ እንጆ እያደረገ ካልሆነ በብርድ ልብስ ተደብቀሽ እንዴ? ይሄ አያስከድም። ይሄ እና ደግሞ ተጨማሪ ልናገር የምፈልገው ነገር ለሴት እህቶቼ ለባለቤትሽ ጊዜ መስጠት አለብሽ ስትባይ የሴክስ ጊዜ ነው። አንደኛው የሴት ጊዜ ነው። ምክንያቱም ባለቤትሽ ከሌላ ሰው ጋር ውጭ ላይ ሊጋራው የማይችለው ነገር ቢኖር ሴክስ ነው። አግብቶሻል፣ አንቺ ቤት አለሽ፣ አንቺ እያለሽ ለምን ከሌላ ሰው ጋር ሴክስ ያደርጋል? ምን በወጣው? አንቺ ምን ትሰሪያለሽና ነው? ቢያንስ በወር አንድ ጊዜ 3 ቀን 4 ቀን 5 ቀንም ሊሆን ይችላል። ያ የሴትነት ግዴታችን የሚመጣበት ሰዓት ስለሆነ የዛን ሰዓት እሺ እንረዳሽ። ከዛን ውጭ ግን ግዴታ ባለቤትሽ ማስደሰት አለብሽ። ግዴታ ማርካት አለብሽ። ጊዜ መስጠት አለብሽ ለባለቤትሽ ስትባይ አብሮ የመብላትና አብሮ የመጠጣት ጊዜ አይደለም፣ የሴክስ ጊዜ ነው። ባለፈው ተናግሬያለሁና አሁንም ልድገመው በደንብ እዚህ ጋር ነጥብ ያዙልኝ ሴቶች ማለት ነው። ብዙ ጊዜ ትዳር ውስጥ ስንገባ የውጭ ስራ ግዴታ ያለባቸው ወንዶች ናቸው አይደለም? ውጭ ላይ ስራ ሰርቶ ምናምን ገንዘብ ይዞ የሚመጡ ወንዶች ናቸው። ስራ ሰርቶ የቤት ወጪ ምናምን የሚሸፍኑ የቤት ኪራይ የቀለብ ወንዶች ናቸው። በጣም ደክሞ ተሰቃይቶ ብዙ ዋጋ ከፍሎ ነው ገንዘብ ይዘውልን የሚመጡት። ቤት በሚመጡበት ሰዓት ምግብ ሰርተሽ ብቻ አይደለም እኮ መጠበቅ ያለብሽ። ምግብ ውጭ መብላት ይችላል። ቤት ውስጥ ትዳር ውስጥ ባይገባና ከውጭ ቢመገብ እኮ ቤት ውስጥ ከሚያወጣው ወጪ በላይ እኮ አያወጣም። ውጭ ላይ በቀን 2-3 ቢበላ ነው አነሰ ቢባል 1000 ብር ነው የሚያወጣው። ትዳር ውስጥ ግን ሲገባ ከዛም በላይ ነው የሚያወጣው ወንድ ልጅ። እስከዛን ድረስ አንቺ ገና ከበር ላይ ደስተኛ ሆነሽ ልትቀበዩ ይገባል። ከበር ላይ ድካሙን እንዲረሳ አድርገሽ ልትቀበዩ ፏ ብለሽ ከበር ላይ ነው መቀበል ያለብሽ። ባልሽ ዝርክርክ ብለሽ ምግብ ሽሮ አገንፍተሽ ወይ ድንች እንትን ብለሽ ስለጠበቅሹ ያ ደስተኛ ሊያደርገው አይችልም ባልሽን። ይሄ ትዳር ሊዘልቅም አይችልም። ከውጭ ሲመጣ ፏ አድርገሽ ከበር ላይ ደስተኛ አድርገሽ ስትቀበዩ ምን ይሆናል መሰለሽ? ባልሽ የፈለገ ቢደክመውና የፈለገ እንትን ቢል ይረሳዋል አንቺን ሲያይሽ። ገና ሲመጣ ከስራ ሲወጣ ቤት ውስጥ እኮ ፈታ አድርጋ የምትጠብቀኝ ሚስት አለችኝ፣ በቃ ፈታ አድርጋ ድካሜን ጭንቀት የምታስረሳኝ ሚስት አለችኝ ብሎ ነው የሚመጣው። ደስተኛ ሆኖ ነው የሚመጣው። ቤቱ እስከሚደርስ ነው በጉጉት ነው የሚጠብቅሽ። ሄጄ ሚስቴን ግንባሯን እስከምስማት ብሎ በጉጉት ነው እየጠበቀሽ የሚመጣው። ገባሽ አይደለ? ይሄን ነገር እኔ ግልጽ ስነግርሽ ብዙ ሴቶች ትናደዳላችሁ። መናደድ የለባችሁም። ይሄ ትክክል፣ እመኑኝ፣ ይጠቅማችኋል። ሴቶች እህቶች ይጠቅማችኋል። እግዚአብሔርን ነው የምላችሁ። አንድ ቀን ሰላም ልክ ነበረች ትላላችሁ። ሲመጣ ገና ከበር ላይ በቃ ፏ ብላችሁ በሳቅ በደስታ በፈገግታ ተጨንቆ ተናዶ ቢመጣ እንኳን ስራው እንኳን ቢከስር እናንተ ናችሁ ማስረሳት የምትችሉት። ከዛ ወደ አልጋ ስትሄዱ ደክሞት መጥቶ እሱ ሚስት ያለች ብሎ በቃ ጓጉቶ ሲመጣ አንቺ አልጋ ላይ ሲመጣ መብራት አጥፋልኝ፣ ብርድ ልብስ ልሸነፍ ኖ ይሄ አያስኬድም። ሲጀመር መብራት አስፈላጊ ነው እንዴ? መብራት አብርቶ አይንሽን እያየሽ ሴክስ ካላረገሽ እንዴ በጨለማማ ምኑን ታዲያ እንዴ? አይሆንም ማሮቹ፣ ይሄ አይሆንም። በዚህ እንዳትቀየሙኝ ሴቶች አደራ፣ እግዚአብሔርን ከልቤ ነው የምነግራችሁ። እና ይጠቅማችኋል። ትዳር ላይ ጊዜ ሲባል የሴክስ ጊዜ ነው። አንደኛው ሴክስ ብቻ ስለሆነ ሊጋራ ከሌላ ሴት ጋር ማይችለው መብላት መጠጣት ምናምን የስራ ባልደረባዎቹ አሉ እኮ ከነሱ ጋር ይበላል፣ ይዝናናል፣ ይጠጣል፣ ይጨፍራል ይችላል። ሴክስን ግን ሊያደርገው አይችልም። ካንቺ ብቻ ነው የሚያገኘው። ስለዚህ የሚጠበቅብሽ ነገር ሁሉ ማድረግ የምን ማፈር የለም። ይሄ
ትዳር ብለሽ አንዴ ከገባሽበት ሴክስ ላይ ወይም ስለ ሴክስ ስለተወራ ማፈር የለብሽም። ልታስደስችው ይገባል። በቃ የሚያስፈልገው ነገር ሁሉ ልትሰጪው ይገባል። መስጠትም አለብሽ የግዴታ ስለሆነ እንደኔ ሀሳብ ማለት ነው። እና በዚህ ነገር አትቀየሙኝ። በደንብ አድርጋችሁ አስደስቷቸው ባሎቻችሁን። ከበር ላይ ተቀበሏቸው በፈገግታ ዝግጁ ሆናችሁ በቃ ፈታ ብላችሁ ጠብቋቸው። ለውጡን ታዩታላችሁ። ይሄን ነገር ሞክሩና ለውጡን ታዩታላችሁ። ስድባችሁ ይቆይ። ይሄ አሳዳጊ የበደለሽ ቤተሰብ የለሽም ወይ አያስብልም። ይሄ ትክክለኛ ነገር ስለሆነ ነው ማድረግ አለባችሁ ሴቶች ይሄን። እና እወዳችኋለሁ። ቴንኪዩ የኔ ማሮች።